ሰላም ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሌክ የዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ከዚህ በፊት የሰራኋቸው የተለያዩ ቪዲዮዎች ስላሉ ቻናሉን ገብታችሁ ቪዲዮቹን መከታተል ትችላላችሁ ማለት ነው። እሺ ዛሬ ማየት የፈለኩት አውቶ ኮንፊገር የሰርኪት ብሬከር ፎር እንጀራ ምጣድ ስቶቭስ ዋተር ሂተር ላምፕስ ኤንድ ሶኬት አውትሌት ይላል። እነዚህን እንዴት ነው ሰርኪት ብሬከርን ልንገጥምላቸው የምንችለው የሚለውን ነው የምናየው ዛሬ። እዚች ጋር ያው እንደምታውቁት አንድ ሎድ ስንጠቀም የእሱ ሰርኪዩት ብሬከር ያስፈልገዋል እና ያው ለእቃው ደህንነት ሲባል ሰርኪዩት ብሬከር አስፈላጊ ስለሆነ ማለት ነው። ያው ሰርኪዩት ብሬከር አብዛኞቹ እንደምታውቁት ኦቨርሎድ ሲመጣ ትሪፕ አድርጎ እንዲዘጋና ኤሌክትሪክ ፍሰቱን እንዲያቋርጥ ነው። ስለዚህ እሱን የኤሌክትሪክ ፍሰቱን እንዲቋረጥ ለማድረግ ደግሞ ግድ ሰርኪዩት ብሬከር መጠቀም ስላለብን እነዚህ ከላይ የጠቀስኳቸው ምጣድ ስቶቭ እና የውሃ ማሞቂያ አምፖሎች እና የሶኬቶችን እንዴት ኢንስቶል እንደምናደርግ ነው የምናየው ማለት ነው። እዚች ጋር እንደምታዩት ከቆጣሪ ይመጣል ከቆጣሪ ላይቭ ይመጣና አንደኛው ሜን ሰርኪዩት ብሬከር ላይ ይገባል ማለት ነው። ሜን ብሬከር ላይ ከገባ በኋላ ከዛ ለየሎዱ የምንሰጣቸው ደግሞ ብሬከሮች ይኖራሉ ማለት ነው። እሺ አሁን እዚች ጋር እኔ ለማሳየት እንደሞከርኩት ምንድነው ስንት ሰርኪዩት ብሬከሮች አሉ? 5 ሰርኪዩት ብሬከሮች አሉ። ከምን ከወጡ በኋላ ወደ ሎዱ የሚሄዱት ማለት ነው። ከሰርኪዩት ብሬከራችን ከሜን ሰርኪዩት ብሬከራችን ከወጡ በኋላ ወደዛ ወደ ሎዳችን የሚሄዱት ናቸው። እሺ እዚች ጋር ሜን ሰርኪዩት ብሬከራችን የምንጠቀመው ከእንትኑ ጋር ያው ለምሳሌ የሲንግል ፌስ ከሆነ ቆጣሪያችን 25 ነው አይደለ? 25 አምፒር ነው ቆጣሪው። ስለዚህ 25 ቢሆን ይመረጣል የሜን ሰርኪዩት ብሬከር። ከዛ በላይ ቢሆን ያው ምንም ዋጋ የለውም ማለት ነው። ስለዚህ 32 ምናምን ብናደርግ ምንም እንትን የለውም ራሱ ቆጣሪው ስለሚዘጋው ማለት ነው። ቆጣሪው ስለሚዘጋው አንደኛ ጥቅሙ ምንድነው መሰላችሁ? የዚህ የሜን ሰርኪዩት ብሬከሩ መኖሩ አሁን እነዚህ ፎልት ቢፈጠር ፎልት በሚፈጠርበት ሰዓት ሁሉንም የዚህ ክሎዝ ከምናደርግ እዚች ጋር መጥተን ብናቋርጠው እነዚህ ሁሉንም ማቋረጥ ይችላሉ ማለት ነው። አምስቱንም ማቋረጥ ይችላሉ። ስለዚህ የሜን ብሬከራችን በጣም ከፍተኛ ጥቅም አለው ማለት ነው። ይሄም በፎልት ጊዜ የሚፈጠሩ አደጋዎችን በቀላሉ ኮንትሮል ለማድረግ ይጠቅመናል ማለት ነው። እሺ ያው ኢንስቶል ስናደርግ መቼም የእንትኑ የከለር ኮዲንጉ በጣም አስፈላጊ ነው ማለት ነው። ለሲንግል ፌዝ ሲሆን ያው ፌዛችን መሆን የሚችለው ሬድ የሎ እና ብሉ ነው። ከሶስቱ አንዱ ማድረግ አለብን። አንደኛ ለሜንቴናንስ ጊዜ በጣም አስቸጋሪ እንዳይሆንብን አንዱ ከሰራው በኋላ ሌላው ሜንቴን ለማድረግ በጣም ስለሚያስቸግር እነዚህ ከለር ኮዲንጉ መጠቀሙ በጣም የተሻለ ነው ማለት ነው። አሁን እዚች ጋር የከለር ኮዱ የፌዙ ወይም ደግሞ የላይኑ ምን መሆን አለበት ማለት ነው። የላይቭ ሬድ ቀይ ቢጫና ብሉ መጠቀም አለብን ገመዱ ማለት ነው። ከዛ ኒውትራሉ ብላክ ያው ብላክ ነው የምንጠቀመው ይሄ እንደ ኢትዮጵያ ከለር ስታንዳርድ ነው። ኢትዮጵያ የምትጠቀመው በዚህ ስታንዳርድ ነው እና ይሄንን ብናደርግ ሞር የተሻለ ነው ማለት ነው። የግራውንዱ ደግሞ ማነው ግራውንዱ ፕሮቴክቲቭ ኤርዙ ደግሞ ግሪን የሎ ስትሪፕ የሆነ ገመድ ብንጠቀም ለሜንቴናንስ ጊዜ እጅግ ወሳኝ ነገር ይሆናል ማለት ነው። እሺ እዚች ጋር እንደምታዩት ከዛ ሜን ሰርኪዩት ብሬከሩ
ከቆጣሪ የመጣው አለ ሜን ሰርኪት ብሬከር ከገባ በኋላ አያችሁት እንዴት እንደሚሰራ። ከዛ ወጪውን ነው ገቢ የምናደርገው ለቀጣዮቹ ለሰብ ብሬከሮቹ ማለት ነው። አያችሁት ይሄ ለሰብ ብሬከሮቹ ከወጣ በኋላ ለምን ወጪውን ነው ድጋሚ የምናያይዘው ማለት ነው። ከዛ ወጪው ደግሞ የሜን ብሬከሩ ወጪ ለሰብ ብሬከሩ ገቢ እናደርገዋለን ማለት ነው። ሰብ ብሬከሩ ወጪያቸው ደግሞ ለሎዶቹ እንሰጣቸዋለን በዚህ መንገድ ለሎዶቹ እንሰጣቸዋለን። ለሜን ብሬከሩ የወጡትን ሙሉ ሸንት እናደርግና ገቢ እናደርግላቸዋለን ማለት ነው። ለምሳሌ የዚህ የእንጀራ ምጣድ የምንጠቀመው 25 አምፒር የሆነ ሰርኪዩት ብሬከር ነው። ስለዚህ 25ቱ በሱ መንገድ መጠቀም እንችላለን። ገመዱ ባለ 4 ሚሊሜትር ስኩዌር የሆነ ገመድ እንጠቀማለን ማለት ነው። የሃያው ደግሞ ለስቶቭ ነው የምንጠቀመው እዚች ጋር እንደምታዩት ፎር ስቶቭ ነው የሃያው ማለት ነው። ከዛ ገመዱ የምንጠቀመው ለሱም 20 ነው የምንጠቀመው ማነው 4 ሚሊሜትር ስኩዌር ነው የምንጠቀመው ማለት ነው። ከዛ እዚች ጋር ለወተር ነው በ16ቱ 16ቱ አምፔሩ ገመዱ 2.5 የሆነ ሚሊሜትር ስኩዌር የሆነ ገመድ እንጠቀማለን ማለት ነው። ለ16ቱ የሶኬትም ያው 16 ነው የምንጠቀመው ገመዱም በዛ ተመሳሳይ ነው። ከዛ የአምፖል ደግሞ 1.5 ገመድ ተጠቅመን በዚህ መንገድ ኢንስቶል ማድረግ እንችላለን ማለት ነው። ይሄኛው እንዴት ኢንስቶል ማድረግ እንዳለብን ነው የሚያሳየው እና ገመዱንም በዚህ መልኩ መጠቀም እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ኢንስቶል ማድረግ ያለብን ማለት ነው። ምናልባት የሰርኪዩት ብሬከር እንትን አላቸው እና ለምሳሌ ከ6 ይጀምርና ከ6 አሁን 6 የምንጠቀመው ለቤል ምናምን ለደውል ማለት ነው። ለደውል ምናምን እንጠቀማለን ከዛ 10 25 20 16 ምናምን እያለ 32 እያለ ይሄዳል። ይሄ የሰርኪዩት ብሬከራችን ሳይዙ በዛ መንገድ ነው የሚሄደውና ሌላ ጊዜ ምናልባት እስከ ስንት ይሄዳል የሚለውን በዝርዝር ማየት እንችላለን ለሌላ ጊዜ። ግን ኢንስቶል ስናደርግ በዚህ መንገድ ነው የምናደርገው ማለት ነው። ምናልባት ቀጣይ በሌላ ቪዲዮ ደግሞ የስሪ ፌዝ ሲሆንስ እንዴት ነው ኢንስቶል የምናደርገው የሚለውን ማየት እንችላለን ማለት ነው። አሁን ያየነው ሲንግል ፌስ ሲሆን ሎዶቻችን ሰርኪዩት ብሬከርን እንዴት ነው የምንገጥምላቸው የሚለውን ነው እዚህ ጋር ያየነው። ስሪ ፌዝ ሲሆንስ ኮኔክሽኑ ምን ይመስላል? እንዴት ነው ኢንስቶል የምናደርገው የሚለውን እናየዋለን። ያው ስሪ ፌዝ ሲሆን እንደምታውቁት አርኤስኤቲ አለ 3 ገመዶች ነው ያሉት ማለት ነው። ስለዚህ በሱ መንገድ ኢንስቶል እንዴት እንደምናደርግ ቀጣይ ማየት እንችላለን። ቪዲዮ ከተመቻችሁ ላይክ ሼር እንድታደርጉት በትህትና እጠይቃችኋለሁ። አሁንም በድጋሚ ኤሌክትሪካል ኢንጂነሪንግ እና ቢውልዲንግ ኤሌክትሪካል ኢንስታሌሽን ለሚማሩ ጓደኞቻችሁ እህት ወንድሞቻችሁ ካላችሁ ሰብስክራይብ ሼር እንዲያደርጉትና ለእነሱም እንዲደርስ ላይክ አድርጉልኝ አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው